የእስራኤሉ መከላከያ ሚኒስትር እስራኤል ጋንትስ በመግለጫቸው ላይ የአያቶላ አሊ ካሚኒን ፍጻሜ እንደ ሳዳም ይሆናል ሲሉ ተናግረዋል። ኢራንም ለተዛተባት ዛቻ ምላሽ የሰጠች ሲሆን ኢራን ለእስራኤል ጥቃቶች ሁሉ ያለምንም ገደብ ጠንካራና እጥፍ ድርብ የሆነ ምላሽ መስጠቷን ትቀጥላለች ብላለች። ኢራን በእስራኤል ለሚሰነዘሩ ጥቃቶች ጠንካራና ያለምንም ገደብ የማያዛንፍና ከፍተኛ ጉዳት የሚያደርስ አጸፋዊ ምላሽ እንደምትሰጥ በጄኔቫ የተባበሩት መንግስታት ድርጅት የኢራን አምባሳደር አስታውቀዋል። የኢራን እስላማዊ ሪፐብሊክ በጄኔቫ የተመድ አምባሳደር የሆኑት አሊ ባህሬን በሰጡት መግለጫ ዛሬ ማለዳ ህዝባችን ደህንነታችንንና መሬታችንን ለመከላከል ምንም አይነት ማመንታት የምንቆጥበው መሳሪያ አይኖርም ብለዋል። በቁም ነገርና በጠንካራ ሁኔታ ያለምንም ገደብ ጠንካራ ምላሽ እንሰጣለን ሲሉም ተናግረዋል። አምባሳደር ባህሬኒ ይህንን የተናገሩት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ባደረጉት ንግግር ሲሆን በንግግራቸው የእስራኤል ጥቃቶች በሰው ልጅ ላይ የተከፈተ ጦርነት እንደሆነ ገልጸው ሌሎች ሀገራት ይህንን ድርጊት አለማውገዛቸውን አውግዘዋል።